እንኳን ወደዚህ ጥልቅ ትንታኔ በሰላም መጣችሁ። የዛሬው እርሳችን ለኢትዮጵያ ዩኒቨርሲቲ ተማሪዎች የተዘጋጀው የሥራ ፈጠራ ወይም ኢንተርፕረነርሺፕ ምዕራፍ 4 ነው። ይህ ዝግጅት ከተለያዩ ምንጮች የተወጣጡ መረጃዎችን አጠር አድርጎ የሚያቀርብ ጥልቅ የውይይት መድረካችን ነው። አዎ፣ እናም ይሄ ምዕራፍ ሐሳብ በአእምሯችን ከተጸነሰበት ቅጽበት ጀምሮ በገበያ ላይ ወጥቶ ሕጋዊ ጥበቃ እስከሚያገኝበት ጊዜ ያለውን አስገራሚ ጉዞ ነው የሚያሳየው። በትክክል። ወደ ዝርዝር ጉዳዮች ከመግባታችን በፊት ግን አድማጮቻችን የማርቨል አካዳሚ ዩቲዩብ ቻናልን ሰብስክራይብ ማድረግና ቪዲዮውን ላይክ ማድረግ እንዳይረሱ ለማሳሰብ እወዳለሁ። አዎ፣ ይህን መሰል ጠቃሚ ትምህርቶች ቶሎ ቶሎ እንዲደርሳቸው ይረዳቸዋል። ልክ ነው። እስቲ የዛሬውን የውይይት ይዘት ልክ እንደ አንድ የአእምሮ ካርታ ወይም ማይንድ ማፕ ብንዘረጋው ምን ይመስላል? አጠቃላይ ምዕራፉን በ6 ንዑስ ክፍሎች ከፍለን ማየት እንችላለን አይደል? አዎ፣ 6 ዋና ዋና ክፍሎች አሉት። 4.1 ላይ መግቢያውን እናያለን። ከዛ 4.2 የምርትና አገልግሎት ጽንሰ ሐሳብን ያብራራልናል። ከዛስ 4.3 ደግሞ ትልቁንና ወሳኙን የምርት ማበልጸጊያ ሂደት ማለት ፕሮዳክት ዲቨሎፕመንት ፕሮሰስን ይዘረዝራል። ቀጥሎ 4.4 እና 4.5 ላይ ስለ ሕጋዊና የቁጥጥር ማዕቀፎች እንዲሁም የአእምሮአዊ ንብረት ጥበቃን በደንብ እንመለከታለን። በመጨረሻም 4.6 ላይ ይህ የአእምሮአዊ ንብረት ስርዓት በኢትዮጵያ ውስጥ እንዴት እንደሚተገበር አይተን እናጠቃልላለን። በትክክል አዋቅሯል። ጥሩ። እንግዲህ ካርታውን ከዘረጋን በቀጥታ ወደ መጀመሪያዎቹ ክፍሎች እንግባ። አዲስ ምርትን ወደ ገበያ ማምጣት ለምን ይሄን ያህል ግድ ሆነ? ማለት ነባሩን ምርት ብቻ እያመረቱ በሰላም መቀጠል አይቻልም? ምን መሰለ፣ የንግድ ዓለም እኮ ቆሞ የሚቀር አይደለም። አሁን ባለበት ዘመን የቴክኖሎጂ ሕይወት ዘመን እጅግ በጣም እያጠሩ ነው የመጣው። ትናንት አዲስ ያልነው ቴክኖሎጂ ዛሬ አርጅቷል። አዎ፣ ቶሎ ነው ጊዜ ያለፈበት የሚሆነው። ልክ ነህ። ከዚህም ባሻገር የሸማቾች ፍላጎት ቶሎ ቶሎ ይለዋወጣል። የገበያ ውድድሩም በጣም የከረረ ነው። ስለዚህ አንድ የንግድ ተቋም ነባሩን ብቻ ይዞ ቢቀመጥ፣ ተፎካካሪዎቹ አዲስ መፍትሄዎችን ይዘው ሲመጡ እሱ ከውድድሩ ውጭ ይሆናል ማለት ነው። ይህ ማለት ለውጥን አለመቀበል የራስን መቃብር እንደመቆፈር ነው ማለት እንችላለን። ግን እኮ አዲስ ምርት ስላመረትክ ብቻ ገበያው በደስታ ይቀበለዋል ማለት አይደለም። ፈጽሞ። እዛ ላይ ነው ብዙዎች የሚሳሳቱት። አዎ፣ የስኬት ምስጢሩ ያለው አዲሱ ምርት ምን ያህል የደንበኞችን መሠረታዊ ሕመም ይፈታል በሚለው ላይ ነው። እኔ ይህንን ጉዳይ ሳስበው ሁልጊዜ የሕመም ማስታገሻ መድኃኒት ከመስጠት ጋር አመሳስለዋለሁ። እንዴት? እስቲ አብራራ። ማለት አስቢው፣ አንድ ሰው ኃይለኛ ራስ ምታት ካለበት እና አንቺ ጋር ቢመጣ በጣም ጠቃሚ የሆነ ቫይታሚን ብትሰጪው ላይገዛሽ ይችላል። ቫይታሚኑ ለወደፊት ጤንነቱ ጠቃሚ ቢሆንም የዚያን ቅጽበት ሕመሙን አያስታግስለት። አዎ፣ እውነት ነው። ነገር ግን የሕመም ማስታገሻ ወይንም ፔንኪለር ብትሰጪው ዋጋው ምንም ቢሆን ወዲያውኑ ነው የሚገዛው። ምክንያቱም ያለበትን ስቃይ ወዲያውኑ ነው የሚፈታለት። አዲስ ምርትም እንደዛው ነው ብዬ አስባለሁ። በጣም ድንቅ ማነጻጸሪያ ነው። ደንበኞች እኮ ሁልጊዜም ምርጥን ሳይሆን መፍትሄን ነው የሚገዙት። ግን እዚህ ላይ አዲስ ሥራ ጀማሪዎች የሚወደጉበት አንድ ትልቅ አፈ ታሪክ አለ። ምንድን ነው እሱ? ማንኛውም ሐሳብ ላይ ጠንክሬ ከሠራህ ስኬታማ ትሆናለህ የሚል የተሳሳተ እምነት አለ። መረጃዎችንና የገበያ ጥናቶችን ስንመረምር ግን ይሄ ፈጽሞ እውነት አለመሆኑን እንረዳለን። እዚህ ላይ ነው ነገሩ በጣም የሚገርመው። ለምንድን ነው ግን ጠንከሮ መስራት ብቻውን በቂ ማይሆነው? በተለይ አዲስ ሥራ ጀማሪዎች በዚህ እምነት ተነሳስተው ከሚችሉት በላይ ችግር ውስጥ የሚዘፈጉት ለምንድን ነው? ምክንያቱ ግልጽ ነው። አዲስ ጀማሪዎች ብዙ ጊዜ የገበያውን እና የምርቱን ውስብስብነት በሚገባ አይረዱትም። ቅድም እንዳልከው ሕመሙን የማያስታግስ ሐሳብ ይዘው ይወጡና ምርቱን ለማስተዋወቅ እና ሰዎችን ለማሳመን መፍታት ከሚችሉት በላይ የሆኑ ችግሮችን በራሳቸው ላይ ይፈጥራሉ። ገበያውን በግድ ለማሳመን ይሞክራሉ ማለት ነው። በትክክል። ሐሳባቸው አዋጭ አለመሆኑን አምኖ ከመተው ይልቅ በግድ ገበያውን እናሳመን ብለው የፋይናንስ ምንጫቸውን ያሟጥጣሉ። ስለዚህ ጥሩ ሐሳብ አለኝ ብሎ ከመዝለል በፊት ሐሳቡ እውነትም የሰውን ችግር ይፈታን ወይ የሕመም ማሳገሻ ነው ወይ ብሎ መጠየቅ ቀዳሚው ሥራ ነው ማለት ነው። 100%። ታዲያ ይህ ሐሳብ በእርግጥም መፍትሄ መሆኑን ካመንን ይህን ሐሳብ ወደ ተግባር የምንቀይርበት ሂደት ምን ይመስላል? ወደ 4.3 ስንገባ የጉዞ ሂደቱን እናገኛለን።
አዎ፣ ይህ የምርት ማበለጸጊያ ሂደት በአጠቃላይ 4 ትልቅ ምዕራፎች አሉት። ሐሳብ ማመንጨት፣ ማሳደግ፣ ትግበራ እና ስርጭት ይባላሉ። እነዚህን ይበልጥ ግልጽ ለማድረግ ደግሞ ወደ 8 ዝርዝር ደረጃዎች ከፍለን ማየት እንችላለን። እሺ፣ እነዚህን 8 ደረጃዎች በደንብ ለመረዳት አንድ ምናባዊ ምሳሌ እንውሰድ። ለምሳሌ በጠባብ አፓርታማ ውስጥ ሆነው የራሳቸውን ቡና በዘመናዊ መንገድ ማቁላት ለሚፈልጉ ሰዎች የሚሆን የዘመናዊ የቡና ማቁሊያ ማሽን ልንሰራ ነው ብለን እናስብ። የመጀመሪያው ደረጃ ሐሳብ ማመንጨት ነው። ይህ ሐሳብ ከየት ይመጣል? ሐሳቦች እኮ ከየትኛው አቅጣጫ ሊመጡ ይችላሉ። ለምሳሌ ከደንበኞች ቅሬታ ሊነሳ ይችላል። ቡና ማቁላትን ወዳለን፣ ግን ጢሱ አፓርታማውን አጨሰው እንደሚሉት አይነቱ። ልክ ነህ። ወይ ደግሞ ከተወዳዳሪዎች ምርት ክፍተት አሊያም ከድርጅቱ የምርምር ክፍል ሊመነጭ ይችላል። እዚህ ላይ ዋናው ነገር ማናቸውንም ሐሳቦች ማብረታታት እና መሰብሰብ ነው። እሺ፣ ሐሳቡን ሰበሰብን እንበል። ሁለተኛው ደረጃ ደግሞ ሐሳብን ማጣራት ነው። እዚህ ላይ ነው እንግዲህ ሁሉም ሐሳብ ወደ ተግባር እንደማይቀየር የምናየው አደል? አዎ አዎ። ምክንያቱም ያልተጣራ ሐሳብ ላይ ገንዘብ ማፍሰስ ትልቅ ኪሳራ ስለሚያመጣ ነው። ባለሙያዎቹ ሐሳቦችን በ3 ይከፍሏቸዋል። ተስፋ ያለው፣ መካከለኛ እና ውድቅ የሚደረግ ብለው ማለት ነው። አሃ፣ ማለት የኛ የቡና ማቁያ ማሽን ቴክኖሎጂው ሊሰራ የሚችል ከሆነ ተስፋ ያለው ይባላል። በትክክል። ተግባራዊ ለማድረግ በጣም አስቸጋሪ ከሆነ ግን ውድቅ ይደረጋል። ጥሩ። ሐሳባችን ተስፋ ያለው ተብሎ ወደ 3ኛው ደረጃ አለፈ። 3ኛው ጽንሰ ሐሳብ ማዳበርና መሞከር ነው። እዚህ ላይ መረጃ ውስጥ አንድ በጣም ጥልቅ ሆነ አባባል አለ። ሰዎች ሐሳብን አይገዙም፣ ጽንሰ ሐሳብን እንጂ ይላል። ይሄ በጣም ወሳኝ ነጥብ ነው። ይሄ ማለት ደንበኛው የቡና ማቁያ ማሽን የሚለውን ደረቅ ሐሳብ ሳይሆን የሚገዛው ማሽኑ በሕይወት ውስጥ የሚያመጣውን ለውጥ ነው የሚገዛው። ማለትም ያለ ጢስ እና ልፋት ጣፋጭ ቡና ማግኘት መቻሉን። ልክ ነህ። ይሄንን ጽንሰ ሐሳብ በጽሑፍ ወይም በስዕል አዘጋጅቶ ለደንበኞች በማቅረብ ምላሻቸውን ማየት በጣም አስፈላጊ ነው። ደንበኛው ካልወደደው ማምረት ሳንጀምር እዚሁ ጋር እናቆመዋለን። ይገባኝ። 4ኛው ደረጃ ደግሞ የግብይት ስልት ማዘጋጀት ነው። የምርቱ ዋጋ ስንት መሆን አለበት፣ በምን መንገድ ይሰራቻል የሚለውን ወሰን ማለት ነው። ከዚህ ቀጥሎ 5ኛው ደረጃ ይመጣል፣ የቢዝነስ ትንታኔ። አው ይሄ በቀጥታ ከገንዘብ እና ከአዋጭነት ጋር የተያያዘ ደረጃ ነው። እዚህ ላይ ብሬክ ኢቨን አናሊሲስ ወይንም ነጥብ ማሰሪያ የምንለውን የሂሳብ ስሌት መስራት ግዴታ ነው። ቆይ የነጥብ ማሰሪያ ለዘመናዊ የቡና ማቁያ ማሽናችን እንዴት እንደሚሰራ ብታብራሪልን። ምን መሰለህ፣ በቀላሉ ቋንቋ ያወጣነውን ጠቅላላ ወጪ ለመሸፈን ብቻ ስንት ማሽን መሸጥ አለብን የሚለውን ማወቅ ነው። ለምሳሌ ፋብሪካ ለመትከል 1 ሚሊዮን ብር ቋሚ ወጪ ወጣን በል። እሺ፣ እያንዳንዱን ማሽን ለማምረት ደግሞ 5000 ብር ይፈጃል። ማሽኑን ለገበያ የምናቀርበው በ7000 ብር ቢሆን ከእያንዳንዱ ማሽን 2000 ብር ትርፍ እናገኛለን። 7 ሲቀነስ 5። ልክ ነህ። ታዲያ ይህንን 2000 ብር ትርፍ እያጠራቅምን ያንን የ1 ሚሊዮን ብር ቋሚ ወጪ ለመሸፈን ስንት ማሽን መሸጥ አለብን? 500 ማሽን። 500 ማሽኖችን ስንሸጥ ትርፍም ኪሳራም የሌለበት ነጥብ ላይ እንደርሳለን ማለት ነው። በትክክል። ከ500 አንደኛው ማሽን ጀምሮ ነው ትርፍ መቁጠር የምንጀምረው። የቢዝነስ ትንታኔው ይህንን ማሳካት እንችላለን ወይ የሚለውን ነው የሚመልሰው። እጅግ ግልጽ የሆነ ማብራሪያ ነው። ይህንን ፈተና ካለፍን 6ኛው ደረጃ የምርት ማበልጸግ ነው። እዚህ ላይ ጽንሰ ሐሳቡ ወደ ዳሳሽ ምርት ወይንም ፕሮቶታይፕ ይቀየራል። ማሽኑ በእውን ተሰርቶ ይታያል። አዎ፣ ይህ ደረጃ ጥብቅ የላቦራቶሪ እና የተጠቃሚዎች ሙከራን ያካትታል። ማሽኑ የኤሌክትሪክ አደጋ ያመጣም ወይ፣ ምቹ ነው ወይ የሚለው ይፈተሻል። 7ኛው ደረጃ ደግሞ የገበያ ሙከራ ነው። ማሽኑን አነስተኛ በሆነ የገበያ ሁኔታ ውስጥ መሞከር። ለምሳሌ በአንድ አካባቢ ብቻ አከፋፍሎ ምላሹን ማየት፣ ሰዎች ገዙት ወይ የሚለውን መፈተሽ ነው። ይሄ እኮ ሙሉ ሀገር አቋራጭ ስርጭት ከመጀመራችን በፊት የመጨረሻ ማስተካከያ እንድናደርግ ዕድል ይሰጥናል። አሁን 8ኛው እና የመጨረሻው ደረጃ ላይ ደርሰናል። እሱም ወደ ገበያ ማውጣት ወይም ኮመርሻላይዜሽን ነው። እንግዲህ ውይይታችን በጣም ማራኪ እየሆነ መጥቷል። ይህን ወሳኝ ደረጃ ከመመልከታችን በፊት አድማጮቻችን የማርቨል አካዴሚ ዩቱብ ቻናልን ሰብስክራይብ እና ላይክ ማድረጋቸውን አሁንም እንዳይረሱ ላስታውስ ወዳለሁ። አዎ፣ በጣም ጠቃሚ ነው። ወደ 8ኛው ነጥብ ስንመለስ
ምርትን ወደ ገበያ ማውጣት ላይ መቼ የሚለው ጥያቄ ይነሳል። እኔ የሚመስለኝ ሁልጊዜ በገበያው ላይ ቀዳሚ መሆን የተሻለ ነው ብዬ ነው። ማለት አዲስ ሐሳብ ይዞ መጀመሪያ ብቅ ማለት ገበያውን ለመቆጣጠር አይጠቅምም እንዴ? ብዙ ሰው እንደዛ ነው የሚያስበው። ቀዳሚ መሆን የራሱ ጥቅም አለው፣ ግን ሁልጊዜ የተሻለው መንገድ አይደለም። የቢዝነስ ጥናቶች እንደሚያሳዩት የዘገየ መግባት የራሱ የሆኑ 3 ትልቅ ጥቅሞች አሉት። እውነት? ምንድናቸው እነሱ? አንደኛ፣ አዲስ ቴክኖሎጂን ለህብረተሰቡ ማስተዋወቅ እጅግ ከፍተኛ ወጪ ይጠይቃል። ዘግይተህ ስትገባ ተወዳዳሪህ ገበያውን ለማስተማር ያወጣውን ወጪ አንተ ታድነዋለህ። ስራውን እሱ ሰርቶልኛል ማለት ነው። ልክ ነህ። ሁለተኛው ደግሞ ቀድሞ የገባው አካል በምርቱ ላይ የሰራውን ስህተት አርቀህ ታያለህ። ያንን ስህተት አስወግደህ የተሻለ ምርት ይዘህ ትገባለህ። ሶስተኛው የገበያው መጠን እውነቱም ትርፋማ ነው ወይስ አይደለም የሚለውን የሌላውን ኪሳራ አይተህ ትማራለህ። ዋው! ይህ ማለት የሰውን ጥረትና ስህተት እንደ ነፃ የመማሪያ መጽሐፍት መጠቀም ይቻላል ማለት ነው። በትክክል። ምርትን ወደ ገበያ ስናወጣ ለማን ማቅረብ አለብን የሚለውም ትልቅ ጉዳይ ነው። የቡና ማሽናችንን ዝም ብለን ለሁሉም ከምናስተዋወቅ መጀመሪያ ማናጣጠር ያለብን አዳዲስ ነገሮችን ቶሎ ለሚቀበሉ፣ በብዛት ለሚጠቀሙ እና በህብረተሰብ ውስጥ ተሰሚነት ላላቸው ሰዎች መሆን እንዳለበት የግብይት ሳይንስ ያስተምራል። ምክንያቱም እነዚህ ሰዎች ምርትህን ከተጠቀሙ ሌላው ህብረተሰብ እነሱን አይቶ መግዛቱ አይቀርም። በዚህም አነስተኛ በሆነ የማስተዋወቂያ ወጪ ሰፊ ገበያ መያዝ ይቻላል። በጣም ግሩም የሆነ የጉዞ ሂደት ነው። አሁን እንግዲህ ማሽናችንን በሚገባ ገበያ ላይ አውጥተናል፣ ትርፉም ያገኘን ነው። ግን እዚህ ላይ አንድ ትልቅ አደጋ ይፈጠራል። ምርታችንን ሌሎች አጭበርባሪዎች ኮርጀው እንዳይሰርቁብን ምን እናድርግ? እዚህ ላይ ነው እንግዲህ ወደ 4.4 እና 4.5 የህግ ማዕቀፎች እና የአእምሮአዊ ንብረት ጥበቃ የምንገባው። አዎ፣ እኔ ይህንን ከመሬት ካርታ ጋር ነው የማማስለው። ማንም ሰው ቤት ሰርቶ በሩን ከፍቶ አይተውም እኮ። ወዲያውኑ የይዞታ ካርታ ያወጣል፣ አጥር ያጥራል። ነገር ግን ወደ አእምሮ ፈጠራ ስንመጣ ብዙ ሥራ ፈጣሪዎች ይህን በችልታ ያልፉታል። ይሄ የሚሆነው ሰዎች የማይዳሰስ ሀብት ላይ ያላቸው ግንዛቤ አነስተኛ ስለሆነ ነው። ቤት ሲሰረቅ ይታያል፣ ሐሳብ ሲሰረቅ ግን ወዲያውኑ ላይታወቅ ይችላል። ልክ ነሽ። እናም ይህን ለመከላከል የሕግ ባለሙያ ማማከር እና ጥበቃ ማድረግ ወሳኝ ነው። እስቲ ሕጋዊ አጥሮቹን አንድ ባንድ እንያቸው። መጀመሪያ ፓቴንት የሚለውን ስንመለከት 2 አይነቶች አሉት። የቤቱን ምሳሌ ብንወስድ የውሃ እና የኤሌክትሪክ መስመር ዝርጋታው ተግባራዊ አሰራሩ የዩቲሊቲ ፓተንት ወይም ዩቲሊቲ ፓቴንት ሊባል ይችላል። አዎ፣ በማሽናችን አውድ ማሽኑ ቡናውን የሚያቆላበት ውስጣዊ ቴክኖሎጂ ማለት ነው። ሁለተኛው ደግሞ የዲዛይን ፓቴንት ነው። ይሄ የቤቱን ውጫዊ ዲዛይን ቀለሙን ይመስላል። ማሽኑን በውጭ ስናየው ያለው ቅርጽ ሌሎች እንዳይኮርጁት ይከላከላል። በጣም ትክክል። ፓቴንት ማለት መንግሥት ለፈቃሪው የሚሰጠው የብቸኝነት መብት ነው። ማንም ያለ ፈቃዱ እንዳያመርጠው ማለት ነው። ቀጣዩ ደግሞ የንግድ ምልክት ወይም ትሬድማርክ ነው። አዎ፣ ይሄ እንደ ቃል ምልክት ወይም ድምፅ ሊሆን ይችላል። ሸማቾች ምርቱን ለይተው እንዲያውቁ ይረዳል። ልክ ነህ። ከፓቴንት የሚለዩ ትልቁ ነገር የንግድ ምልክት በተገቢው መንገድ ከታደሰ ገደብ ለሌለው ጊዜ ሊቆይ መቻሉ ነው። ፓቴንት ግን ጊዜው ሲያልቅ የሕዝብ ሀብት ይሆናል። ሦስተኛው ደግሞ የቅጂ መብት ወይም ኮፒራይት ነው። ይሄ መጻሕፍት፣ ሙዚቃ፣ ፊልሞች እና ሶፍትዌሮች ጥበቃ የሚያገኙበት ነው። ማንም ያለ ፍቃድ እንዳያባዛ ይከለክላል። በትክክል። ታዲያ ይሄ ዓለም አቀፍ ጽንሰ ሐሳብ በሀገራችን በኢትዮጵያ አውድ እንዴት ይተገበራል? ወደ 4.6 እንገባ ይሄን እናገኛለን። መረጃዎች እንደሚያሳዩት ኢትዮጵያ የዓለም አእምሯዊ ንብረት ድርጅትን ወይም ዋይፖን በ1998 ነው የተቀላቀለችው። አዎ። ከዛም የኢትዮጵያ አእምሯዊ ንብረት ጽሕፈት ቤት በ2003 ዓመተ ምህረት ተቋቋመ። በኢትዮጵያ ሕግ መሰረት አንድ ግኝት የፓተንት መብት ለማግኘት ማሟላት ያለበት 3 ቅድመ ሁኔታዎች አሉ አይደል? አዎ አሉ። አንደኛ አዲስ መሆን አለበት። ሁለተኛ ለኢንዱስትሪ የሚውል መሆን አለበት። ሶስተኛው ደግሞ በቀላሉ ማይገመት ወይም ነን ኦብቪየስ መሆን አለበት። ማለትም ዝም ብሎ ተራ ማሻሻያ መሆን የለበትም። የፓተንት ጊዜው ደግሞ በኢትዮጵያ 15 ዓመት ሆኖ ለተጨማሪ 5 ዓመት ሊራዘም የሚችል ሕጉ ይደነግጋል።
የቅጂ መብት ደግሞ የፈጣሪው የሕይወት ዘመን ሙሉ እና ከሞተ በኋላ ለተጨማሪ 50 ዓመት ነው። እዚህ ላይ ግን አንድ መረሳት የሌለበት ነገር ሁሉም ግኝት ፓተንት አይሰጠውም። የተወሰኑ ነገሮች በሕግ ተከልክለዋሉ። አዎ፣ እኔን በጣም የገረመኝ እሱ ነው። የሕክምናና የቀዶ ጥገና ዘዴዎች እንዲሁም የሂሳብ ስሌቶች የፓተንት መብት አይሰጣቸውም ይላል። አዎ፣ እንደዛ ነው ሕጉ። ግን አንድ ሞጋጭ ጥያቄ ይፈጠራል። አንድ ሐኪም የራሱን ጊዜ እና ዕውቀት መሥዋዕት አድርጎ አዲስ የቀዶ ጥገና ዘዴ ቢፈጥር ለምንድን ነው የሞኖፖል መብት እንዳይኖረው የተደረገው? ምን መሰለህ፣ ይሄ የሕዝብን ጤና ከማገት ጋር ይያያዛል። አስበው፣ አዲስ የልብ ቀዶ ጥገና ዘዴ ቢፈጠር እና ፓተንት ቢኖረው ሌላው ሐኪም ያንን ተጠቅሞ የሰውን ሕይወት ለማትረፍ የፈጣሪውን ፈቃድ መጠየቅ አለበት ማለት ነው። እንዴ! ያ ማለት እኮ ፈቃድ እስኪጠየቅ በሽተኛው ሊሞት ነው። በትክክል የሰውን ሕይወት አደጋ ላይ ይጥላል። ለዛ ነው ከፓተንት ውጭ የሆነው። የሂሳብ ስሌቶችም እንደዚሁ የሳይንስ መሰረቶች ስለሆኑ አንድ ሰው ሞኖፖል ካደረገው የሳይንስ እድገት ይቆማል ማለት ነው። በጣም ምክንያታዊ ነው። የሕዝብ ጥቅም ከግለሰብ የሞኖፖል መብት ይበልጣል ማለት ነው። እንግዲህ የዛሬውን ጥልቅ የጉዞ ትንታኔ ዋና ዋና ሐሳቦች ስናጠቃልል አዲስ ምርት ወደ ገበያ ለማምጣት የደንበኛን ሕመም መፍታት እንዳለበት ተመልክተናል። አዎ፣ እናም 8ቱን የምርት ማበልጸጊያ ደረጃዎች በደንብ ዳሰሰናል። በመጨረሻም የፓተንት የንግድ ምልክትና የቅጂ መብት ሕጎችን በተለይ በኢትዮጵያ ውስጥ ያሉትን ሕጎችና ክልከላዎች አብራርተናል። ይህ በተለይ ለዩኒቨርሲቲ ተማሪዎችና ለአዲስ ሥራ ጀማሪዎች ትልቅ እውቀት እንደሚሆን አልጠራጠሩም። 100% ከኪሳራ ይድኑ ይረዳቸዋል። ለማንኛውም አድማጮቻችን ይህ ትምህርት ጠቃሚ ሆኖ ካገኛችሁት የማርቨል አካዳሚ ዩቲዩብ ቻናልን ሰብስክራይብ ማድረግ እና ቪዲዮውን ላይክ ማድረግ አትርሱ። አዎ፣ ድጋፋችሁ አስፈላጊ ነው። በመጨረሻም ዛሬ ከተወያየንባቸው መረጃዎች በመነሳት አንድ አነቃቂ ጥያቄ ልንተውላችሁ ወደድን። በዛሬው ዘመን አርቲፊሻል ኢንቴሊጀንስ ወይም ኤአይ መጻሕፍትን፣ ሙዚቃዎችን እና ኮዶችን በሰከንድ ውስጥ በሚያመነጭበት ጊዜ የሰው ልጅ ሕይወት ዘመን ሲደመር 50 ዓመት የሚለው የቅጂ መብት ሕግ ወደፊት እንዴት ሊተገበር ይችላል? በጣም ከባድ ጥያቄ ነው። አዎ፣ የማሽን ፈጠራስ እንዴት በቀላሉ ማይገመት ተብሎ በሕግ ፊት ሊመዘን ይችላል? ይህንን እንቆቅልሽ የየራሳችሁን አሰሳ እንድታደርጉበት ክፍተትን የዛሬውን ትንታኔ ያጠናቀቅናል። አብራችሁን ስለነበራችሁ ከልብ እናመሰግናለን።